ሰላም ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ለመጀመሪያም ጊዜ ወደዚህ ቻናል የመጣችሁ እንኳን ሰላም መጣችሁ እያልኩኝ ያው ቻናሉን ከወደዳችሁ ሰብስክራይብ በማድረግ የደውሉን ምልክት በመጫን በየጊዜው የምለቀው ነገር እንዲደርሳችሁ ማለት ነው። ያው ዛሬ ደግሞ ከላይ ከርዕሱ እንዳያችሁት የፓስታ ፎርኖ አሰራር ነው ይዤ የመጣሁት። ትወዱታላችሁ። ወደ አሰራሩ እንሄዳለን ማለት ነው። ያው ድስት እዚህ ጋር ጥድና መጀመሪያ ሶሱን ሰራለሁ። ዘይት ጨምራለሁ። ያው አንድ ፓስታ ስለሆነ እና ደቃቅ ስጋ ነው እዚህ ጋር የተጠቀምኩት። ደቃቅ ስጋ ጨምራለሁ። ከዛ ደቃቅ ስጋውን አበስላለሁኝ በዚህ መልኩ። ያው መጀመሪያ ውሃው እንዲመጥልኝ ነው ከዘይቱ ጋር የጠበስኩት ማለት ነው። ሽንኩርት ጨምራለሁ ከላይ። አንድ ራስ ሽንኩርት ነው የተጠቀምኩት እና ይሄ ቅጠል የባህር ዛፍ ቅጠል ወይ የበለስ ቅጠል ነው የሚባለው። በሀገር ምን እንደሚል አላውቀውም በእርግጠኝነት። ቅጠል ግን እንደዚህ አይነት ስጋ ስንሰራ ወይ ለፓስታ ሶስ ምናምን ስናቁላላ በጣም ቴስቱን ቆንጆ የስጋውን ቴስት ቃናውንም ቆንጆ ያደርገዋልና እሱን የተወሰነ አብሬ ከስጋው ጋር ጠብሰዋለሁኝ። ከዛ ቲማቲም ከጨመርኩ በኋላ አውጣዋለሁኝ። ብዙ ሰዓት አብሮ ከበሰለ ወይ ይመራልና ቲማቲም እዚህ ጋር ፈጭቼ ያው ቲማቲሙን ጨምሬያለሁ። ከዛ ያው አውጥቼዋለሁኝ። ከዛ ነጭ ሽንኩርት 2 ራስ ነጭ ሽንኩርት ያው ከታች የተጠቀምኩትን ያው ከዲስክሪፕሽን ቦክስ ላይ አስቀምጠዋለሁ። አንድ ሙሉ ፓስታን የተጠቀምኩት ለሱ የሚሆን ሶስ ስለሆነ የምሰራው እዚህ ጋር ያው እንዲቁላላ ተዋዋለሁ። ከዛ ፓስታ እዚህ ጋር ውሃ እንደዚህ ሲፈላ ትንሽ ጨው ጨምሬ ፓስታውን ጨምራለሁ ማለት ነው። ከዛ በዚህ መልኩ እንደዚህ እንዲበስል ተወዋለሁ ፓስታውን። ከዛ ወደ ቁሌቱ እንሄዳለን። ቁሌቱ ያው እየተቁላላ ነው። ከዛ አብሮ እንዲቁላላ ከላይ ቀይ ሶስ ጨምራለሁ። ድል የቲማቲም ድል ያው እንዲያቀላው። እና ቅመሞች አሉኝ እዚህ ጋር ያዘጋጀሁት ነጭ ብላክ ፔፐር፣ ዋይት ፔፐር እና ጨው እና ፔፐሪካው ያው እንዲያቀላው ነው። እሱም በርበሬ ነው የማቃጥል በርበሬ ተፈጭቶ ነው ዱቄቱና እነሱን የተጠቀምኩት ያው የቅመም የበዛ እንዳይመስላችሁ። እንዳልኳችሁ ለአንድ ሙሉ ፓስታ ስለሆነ ያው ቆንጆ ሆኖ ቴስቱ እንዲወጣልን ትንሽ ነው እንትን ያልኩት ማለት ነው። ሩብ የምታክል የሻይ ማንኪያ ነው የተጠቀምኩት። ሁሉንም ጨውን ብቻ አንድ የሻይ ማንኪያ ተጠቅሜያለሁኝ ፓስታውም ላይ ስላረኩኝ። ከዛ ያው ወፍራም ነው በደንብ መቁላላት ይቀረዋል ብዙ። ስለዚህ የፈላ ውሃ እንደዚህ ጨምሬ እንዲያቁላላው ያው ጨምራለሁኝ ማለት ነው። ያንሰዋል። አሁንም የተወሰነ ጨምራለሁ።
ያው ይሄን እንደዚህ እንዲቆላላ ተወውና አሁን ወደዚህ ጋር በርሻሜል ሶሱንም ራሴው ነኝ የማዘጋጀው ቤት ውስጥ። ስለዚህ ፓስታውን በዚህ መንገድ ይኸው በስሏል። ፓስታውን ወደ ጎን አወጣና በርሻሜሉን ሶስ አዘጋጃለሁ። እዚህ ጋር ስላይድ እንትን የተጠቀምኩትኝ የገበታ ቂቤ እና ሁለት የሾርባ ማንኪያ ዱቄት አድርጌያለሁ። ከዛ ቁሌቱ በዚህ መልኩ በቃ ቆንጆ ሆኖ እየተቆላላ ነው። ይበቃል። ጋዙን አጠፋለሁኝ። የዚህን ያህል በደንብ ተቆላልቷል። ከዛ እዚህ ጋር ይሄው ዱቄቱን ገና አልጨመርኩበትም። እንደዚህ በዚህ መልኩ አብስየዋለሁኝ በደንብ ዱቄትና ቂቤውን አብስየዋለሁኝ። ውጪ ላይ ይሄንን ሳላዘጋጅ በፊት ያወጣሁት ከፍሪጅ ያወጣሁት ወተት እንደዚህ በኩባያ አስቀምጬ ነበረ። ያው ቀዝቃዛ ከሚሆን ውጪ ላይ እንትን ቢሆን ስለሚመረጥ እና አሁን ውሃውን እየጨመርኩ እንደዚህ ወተቱን እየጨመርኩኝ ያው እንዳይጓጉልብኝ አቀጥነዋለሁኝ ማለት ነው። ያው የዚህን ያህል ይበቃዋል። ወተቱም እስኪንተከተክ ድረስ ይወፍራል። አሁን እየወፈረ ነው። እንዳያችሁት ትንሽዬ እንትን ቀረፋ ዱቄት ነው የተጠቀምኩት። ለጣዕሙ ቆንጆ ነው የሚያደርገው። እና በዚህ መልኩ እንደዚህ እየተንተከተከ የተወሰነሽ ጊዜ በጣምም እንዳይወፍርብኝ ያው እንደዚህ ካንተከተኩ በኋላ ያው የዚህን ያህል ውፍረቱ እንደዚህ ይበቃዋል። ጋዙን አጠፋዋለሁኝ ማለት ነው። ከዛ ፓስታም ደርሷል። ፓስታውን አጥልዬ ይሄው ሶሱን እዚህ ጋር እንደዚህ ጨምሬ እንቀላቅለዋለን። ያው ሶሱ ገና አለኝ እያየሁኝ ላቀላቅለው በሚል ነው እንጂ ከዛ ደግሜ ጨምራለሁኝ ሁሉንም። ያው እዚህ ጋር በጣም ረጅም ደቂቃ ነው የሚወስደው የሶሱም የነጩም ሶስ ለዛ ነው የፈጠንኩት። ከዛ በዚህ መልኩ እንደዚህ አቀላቅየው ወደ ሳህን ላይ ወደ ኦቨን ውስጥ በማስገባበት ሳህን አዘጋጅቼዋለሁ። በጣም ነው የምወደው እኔ ላዛኛ። እንደውም ብዙ ጊዜ ምንም ሰርቼ ማላቅም ቤት ውስጥ ይሄንን ነው የምጠቀመው። ምናልባት አሁን ልጆቼም ከፍ እያሉ ሲመጡ ካስፈለገ ሰራለሁ እንጂ ፓስታ ፉርኖ ነው በጣም በፍቅር የምወደው ቤት ውስጥም። እና በዚህ መልኩ ነው የማዘጋጀው። ከዛ ዋይት ሶሱን እዚህ ጋር እንደዚህ ጨምራለሁ። ከዛ ሞዞሬላ ቺዝ ነው የምጠቀመው። እናንተ በፈለጋችሁት የእናንተ ምርጫ የሆነውን ቺዝ መጠቀም ትችላላችሁ። እኔ ግን ምን ጊዜ የምጠቀመው የሞዞሬላ ቺዝ ነው። ከዛ ይሄን ቺዙንም ነጩን ሶስም እንደዚህ ከጨመርኩ በኋላ ከላይ ደግሜ ደርበዋለሁ።
ያው ከላይ ጨምሬ ተመልሼ እመጣለሁ። ነጩን ሶስ ይኸው እንደዚህ በዚህ መልኩ ሁለተኛውንም ከላይ በደንብ ጨርሰውና ጨምርበታለሁ ማለት ነው። ከዛ ደግሜ ቺዝ ከላይ ጨምሬያለሁ። ያው ሁለተኛው ቺዝ ካነሰኝ ብዬ ነው፣ አንዱ ግን በቅቶኛል ያወጣሁት እዛ ጋር እንደምታዩት። በዚህ መልኩ በ180 ላይ ለ15 ደቂቃ ኦቨን ውስጥ እጨምረዋለሁ ማለት ነው እንዲበስል። ከዛ በዚህ መልኩ ደርሷል ማለት ነው። ያው ቆርጠን ለምግብነት እናቀርበዋለን። በጣም ነው የምትወዱት። በዚህ መንገድ ሞክራችሁ ካላወቃችሁ ሞክሩት እላለሁ። ይሄ ፓስታ ፎርኖ በቤት የማዘጋጀው ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። በድጋሜ አዲስ የሆናችሁ ከወደዳችሁ ስራዬን ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ እላለሁ። ላይክ ማድረግ እንዳትረሱ፣ ስራውን ከወደዳችሁት ማለት ነው። በቃ እስኪበላ ድረስ ተበልቶ እስኪያልቅ ድረስ ምንም የሚፈራርስ ነገር የለውም። በጣም ውስጡ ቆንጆ ሆኖ ተያይዞ በጣም ምርጥ ነው የሆነው ማለት ነው። ይሄን ይመስላል። ይሄን ይመስላል። መልካም ጊዜ ይሁንላችሁ። ሰላም ሁኑ።